Adoni, my brother, what can I do for you? What can I do for you? የኔ ጌታ ከአምስት ቀን በፊት ይሄ እንደሚመጣ ነግሬህ ነበረ። ቪዲዮን ወደ ኋላ ገብታችሁ ማየት ትችላላችሁ። ለአዶኒም ልኬለታለሁ። ምንም ማድረግ አይቻልም። እንግዲህ ምላሴ ጥቁር ናት። እኔ የምለው ጃንዬ ግን አንቺ የነካሻቸው ሰዎች ሁሉ ወደ እስር ቤት የሚገቡት ምንድን ነው? ከመንግስት ጋር የሆነ የተነካካሽው ነገር አለ እንዴ? ውሸቴን ነው ጃንዬ፣ አይዞሽ፣ ይመችሽ፣ ይፈታል። አዶኒ ግን ይሄ እንደሚመጣ ቀድሜ ያውቀው ነበረ። ምክንያቱም እኔ አቢቹን በጣም አድርጌ ነው የጠጣኋት። እንኳን የምታደርገውን ይቅርና የምታስበውን ራሱ አውቃለሁ። በዛ ላይ አንተ ደግሞ ለአብይ አህመድ መርዝ በጥብጠህ አላጠጣኸውም እንጂ እኮ መርዝ ነው የነገርከው። እስዝ አለቅ። አንደኛ የእመቤታችን የቅድስት ድንግል ማርያም ስም በማይጠራበት ቦታና በሚከለከልበት ሰዓት ላይ ወጥተህ ማርያም አልክ። ቀጠልክና እኔ አዶኒ ነኝ ይሄንን ህዝብ አንድ አደርገዋለሁኝ አልክ። ኤክስኪውዝ ሚ፣ አንተ ይሄንን ህዝብ አንድ ስታረግ አብይ አህመድ ተኝቶ ያድራል? ይሄ ህዝብ አንድ ሆነ ማለት እኮ ለሱ ስጋት ነው የኔ ጌታ። ሶስተኛ ይሄን ያህል የሚያክል ረብጣ ብር አንድ ግለሰብ ውስጥ ሲገባ አቢቹ ምን የሚጠብቅ ይመስላል? የማንን ጎፈር ያበጥራል የኔ ጌታ? ኦፍ ኮርስ ትታሰራለህ። ከዛ በኋላ በዋስ ትለቀቃለህ። ልትለቀቅ ስትል ይሄን ያህል ገንዘብ አምጣ ይልሃል። ገንዘብህን ሼር ያደርጋል። አለቅ። በዚህ ሰዓት አብይ አህመድ የኢትዮጵያን ህዝብ አንገት የሚያስደፋ እንጂ የሚያነቃቃ አይዞህ የሚል ፍቅርን የሚሰብክ ሰው አይፈልግም አባቴ። ይሄ ነው እንግዲህ መልእክቱ። ያዶን እኔ ደግሞ አንድ ነገር ቅር የሚለኝ ነገር ምን ታውቂያለሽ? አዶንዬ በእናትህ እንዲህ መታሰር ላይ ቀረ። ምን አለ ያናረም ወደ ቢጫ ባንዲራ ለብሰ መድረክ ላይ ወጥተህልኝ ቢሆን ኖሮ። እሷን ነው ጥፋት ያጠፋው ትንሽ። በመጨረሻም የአዶኒ ጥፋቱ አገር አለኝ ብሎ ወደ ኢትዮጵያ መምጣቱ